እኔ ችግር የለውም፣ ደስ ይለኛል፣ እቀበላለሁኝ፣ ምንም ችግር የለብኝም። ግን ደግሞ እንሂድ፣ እንሂድ፣ ዛሬ እንሂድ። በመሳጭ ተጠራጣሪ ያደረኩት እኮ በቃ እንሂድ፣ ችግር የለውም። እሺ እንሂድ፣ እንሂድ። ግን በቃ ደስ እንዲለኝ ነው። እሺ ሰላም ነሽ ሳይሆን ደስ እንዲለኝ ነው የምንሄደው። ቅር ብሎሽ ነው አላለኝም። ሲጀምር እኮ እርጉዝ ከሆነሽ ሲጀምር ክትትል ምናምን ያስፈልግሻል። ስለዚህ በዛውም ክትትል እንዲጀመር ብዬ ነው። ያስማማናል። ግን አንተ ማለት ነው ወይኔ በገዛ እጄ ለምን እንዳልኳችሁ ታውቃላችሁ? አንደኛ የሆነ የተጠራጠርኩት ነገር እኮ አለ። አሁን ከዛ በፊት ከምታሳየው ነገር ውጭ ብዙ ነገሮችን አይቼባታለሁኝ። አሁን እዛ ከሄድን በኋላ የአባይ ልጅ ውሃ ጠማው አለ የአገሬ ሰው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች፣ ለቤቴ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጎ አበረታቱኝ። በሩታና በአብርሽ ዙሪያ ላይ አንዳንድ ነገር ልፈተፍት ነው የመጣሁት። በእነሱ ዙሪያ ማውራት ከተውኩኝ ቆይቻለሁ። ምክንያቱም የራሴ አይዲያ ስላለኝ ማለት ነው። እና ሩታ አረገዘች። ካረገዘች እኮ ቆየች። ይቺ ዘልዛላ ባለጌ ማለት ነው። ልክ ማርገዟን ስታቅ ነው ዱባይ ሄደው የተጋቡትና ቀለበት ያሰሩት። ሳይጋቡ ሰርግ ሳያረጉ አረገዘች እንዳትባል ማለት ነው። ልክ ከዱባይ አረጋግጠው ሲመጡ ደግሞ ከዛ አረገዘች ምናምን ብለው ይፋ አደረጉ ማለት ነው። ሲጀመር ዩቲዩብ ላይ እኮ ቪዲዮ መልቀቅ ካቆሙ ቆይተዋል። ቪዲዮ ፖስት ማድረግ የጀመሩት ትዊተር ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ ነው ፖስት የሚያደርጉት በብዛት ማለት ነው። ካንገብ በላይ እና ካረገዘች ቆይታለች። ሲጀመር ለልጅሽ ምን ታሪክ አለሽ? አሁን አንዳንድ ደደቦች በቃ የምትሉ አላችሁ። አስተያየት ስንሰጥ ደግሞ የሰውን አካውንት ኤርፖርት የምታረጓላችሁ። እንዴ እኮ ሚዲያ ነው፣ የሚዲያን ወደ ሚዲያ ነው። የእናንተ ሀሳብ ሌላ ነው፣ የኔ ሀሳብ ሌላ ነው። የእናንተ አመለካከት ሌላ ነው፣ የኔ አመለካከት ሌላ ነው። ገባችሁ? ስለዚህ አንድ ሰው ወደ ሚዲያ ይዞ ከመጣ ሀሳብ የመስጠት ግዴታ አለብን። ሩታን ደግሞ ተጀምሮ እስኪጨርስ ጠንቅቀን ስለምናቃት ነው። ለምንድን ነው የምናቃት? እንዴት እንደመጣች፣ እንዴት ብላ እንደመጣች ክብሯን ዝቅ አድርጋ በቃ እፈልግሃለሁ፣ አፈቅርሃለሁ፣ አላንተ አንኖርም ብላ ደምንባ አልቅሳ ልጁን ሳይፈልግ ነው መቼም ማሎ አይደለች። ማሎ ያውቁበታል። እንደዚህ መላምቱን ምናምን ያስነክታ ልጁን በቃ አእምሮን እንዲስት አርጋ ካለ ፍላጎቱ አልፈልግም እያለ እሱ ሲወድ የነበረው ፍቅርን ነው የሚወደው ፍቅር ነው ካለ ፍላጎቱ መተቷን አድርጋ ያው ዛሬ ወደ ራሱ አደረገች ማለት ነው። እና ይሄ በመተት ምናምን የሚመጣ ትዳር ደግሞ አይበረክትም። መጨረሻውን ለማሳየት ያብቃችሁ። ሲቀጥል ደግሞ የትኛው የቤተሰብ ክብር አላት ሩታ ማለት ነው? እንዴት ነው አንድ ሰው በማማት በኦርቶዶክስ ሃይማኖት ከባድ ነው። በማማት በጾም ቤተሰብ እናት አባት መርቆ ጉልበት ስሞ በቁርባን ይጋባል ሰው። እነሱ ባልጠፋ ቀን ውርደታቸው እንዳይነቀባቸው ሆዷ ሳይገፋ ቶሎ ብሎ ወደ ዱባይ ሄደን ነው የምንጋባው፣ ዱባይ ሄደን ነው ካሉ እኮ ቆዩ። ልክ ማርገዟን ሲያውቁ እንዳይዋረዱና ሆዷ ሳይገፋ ቶሎ ብሎ ዱባይ ሄዶ ተጋባን ብሎ ፎቶ ተነስተው ምናምን መጡ። እስቲ እናንተ ፍረዱ። ለሀቅ ለምን አታወሩም? ኛኛኛኛኛ ትላላችሁ ሰው ሲያወራ ማለት ነው። እንዴት ነው ቤተሰብ የሌለበት ትዳር? እናት በህይወት እያለች አባት በህይወት እያለ ወጣቶች ናቸው፣ እድሜያቸው ይርዘም። እስቲ በማማት በኦርቶዶክስ ጾም ወቅት እንደዛ ሲንዘላዘሉ እንደዛ ሲሆኑ አሁን መጥተው አረገዘች። ካረገዘች ቆየች። ኮሜንት ላይ እየጻፉ ነበረ ሩታ እርጉዝ ናት፣ ከአንድም ሁለት እርጉዝ ናት እየተባለ ሙግግ ብላለች፣ ከስታለች፣ አጥንቷ ወጥቷል። የለ በፊሊተር ነው ቲክቶክ ላይ የምንለቀው እንጂ በዩቲዩብ ራሱ በፊሊተር ሆኖ ራሱ ያስታውቅባታል። ሙግግ ብላ ክስት ብላ ምናምን እንደማትበላ እንደምታስታውቅ ያስታውቃል። እና ለማንኛውም አንድ ልጅ አይደለም 100 ልጅ ብትወልጂ የጉራጌ ባል ሊስጥሮ ጠርጎ ልጁን ዩኒቨርሲቲ የሚያስተምር ጀግና ነው። እኛ ችግር የለብንም። እንዳንቺም እንደማሎ አይደለንም። እኔ ወደ ብሔር ምናምን አትውሰዱኝ። የምሬን ነው፣ የመሰለኝን ነው የምናገረው። እና ሩታ ምን ክብር አለሽ? ለልጆችሽ ነገ ምን ይማራሉ ካንቺ? አባታችንን ለምና እግሩ ስር ወርቃ በረኪና ጠጥታ ነው ያገባችሁ ነው የሚሉሽ። ምን ክብር አለሽ? እና ነው ደግሞ ሩታ ንግስት። እንዴት ነው ሰው ቤተሰብ እያለው እናት አባት እያለው ቤተሰብ ሳይመርቀው ምን ሳይለው ከቤተሰብ ተነጥለው ተጋባን፣ ጠፍተን ሄድን፣ አረገዝን፣ መጣን። ከናንተ ምን እንማር? አሁን አስተማሪ ቪዲዮ እኮ አታዩም። ሀዲሶች፣ ቁርአኖች አስተማሪ ቪዲዮ ይዘው ሲመጡ እኮ እይታ የላቸውም። የምትፈልጉት ውሸቱን አረገዝኩ፣ ወለድኩ፣ ተለያየው፣ ተያዝኩ፣ ተፈታው፣ በቃ ውሸቱን ነው። እያየኑ እኮ ነው በራሳችን ራሱ። በቃ ሪያሊቲ የሆነ ቪዲዮ ይዘን ስንመጣ አታዩም።
ኖርማኒ በቃ ትክክለኛ በቃ አስተማሪ የሆነ ቪዲዮ ይዘን ስንመጣ አታዩም። ግን ውሸት ቪዲዮ ሲሆን ታያላችሁ፣ ሼር ታረጉታላችሁ፣ ትሳደባላችሁ፣ ትሯሯጣላችሁ። በቃ ለሸር ጊዜ ሰዓት አላችሁ። ስለዚህ ሩታኔ ከምንም አልቆጥራትም፣ ከምንም ማለት ነው። ገብታችሁ ነው ከምንም ነገር ማለት ነው። እና መጀመሪያ የቤተሰብ ኃላፊ ከመሆንሽ በፊት ከዚህ በፊት ብዙ እቅድ አለኝ፣ ትምህርቴን መጨረስ እፈልጋለሁ፣ መማር እፈልጋለሁ፣ መመረቅ እፈልጋለሁ፣ አሁን እኔ ልጅ ማስብበት ሰዓት አይደለም ስትይ ነበረ። አሁንስ ይሄን ያህል አመት አብራችሁ ስትኖሩ ሳትጋቡ አብራችሁ መኖር ከጀመራችሁ ቆይታችኋል። ካረገሽ ሲጀመር ቆይተሻል። ግን አሁን ሆድሽ እየገፋ ሲመጣ ለተመልካች ያኔ ሳይጋቡ ምናምን እንዳይባል ምንም እንዳላወቀ አብርሽ መኪና ሊያሳጥብ ሄደ በይና ትንሽ ቆይተሽ ደውይልኝ ተባብላችሁ እንዴት ነው ሲቀጥል የመመርመሪያ እንትኑን እኛ አላየን፣ ሽንት ሲታረግ አላየን፣ የመመርመሪያ እንትኑን ስከፍተው አላየን። ከፍቼው ነበረ ቼክ ለማድረግ አለች። ካሜራማኑ ቆመ፣ ሽንት ቤት ገባች፣ ወጣች። ይሄን ያህል ነው ህዝብን የምታታልሉት እናንተ ማይሆን። ይሄን እንዴት እኛ ሌሎች አሁን ምርመራ ውጤት ሲያረጉ ብዙ ዩቲዩበሮች አይተናል። መመርመሪያውን ሄደው ገዝተው መጥተው እያየናቸው ቀደውት እያየናቸው ሽንት አድርገው እያየናቸው ነው ውጤቱ የሚያሳዩን። እንዴት ነው እናንተ በዚህ ልክ ተመልካችን ለወደንስ ክብር የሌላችሁ? በቃ እኛ በጎች ሆነን እኛን እናንተ የምንከተል ሰው እኔ ለነገሩ አልከተላችሁም። እናንተን የምከተልበት ሰዓትም የለኝም ጊዜም የለኝም። በእናንተ የመጣም ብዙ ጠላት አፍርቻለሁ። ብዙ የድሮ ቤተሰቦችም በእናንተ የመጣ አኩርፈውኛል። የራሳቸው ጉዳይ። እኔ በዩቲዩብ አይደለም የምኖረው። ማን ፈርቶ ይሞታል? የመሰለኝን ሀሳቤን በግልጽ ከመናገር ወደ ኋላ አልልም። ገባችሁ ነው አይደለ? ስለዚህ መጀመሪያ ማናት ምንድናት ብላችሁ እስቲ ቪዲዮ ከማየታችሁ በፊት እንትን በሉ፣ ቲንክ አድርጉ። ዝም ብሎ ማውራት ብቻ አይደለም። ገባችሁ አይደለ? ስለዚህ መኪና ሊያሳጥብታችሁ ወርዷል። ካሜራማኔን ጠራሁት። ከዛ በኋላ እንትኑን መመርመሪያውን ለማየት ከፍቼው ነበረ። ከዛ 2 ደቂቃ ሳይሞላ ሽንት ቤት ገብታ ወጣች። በዚህ ልክ ነው ኦዲየንስ የምታታልሉት። በዚህ ልክ ነው በህዝብ የምትጫወቱት። እባካችሁ የመዳም ቅመሞችዬ እዛም ልክ ነው እዚህም ልክ ነው ከምትሉ እስቲ ለራሳችሁ ቢዝነስ ክፈቱ። እስቲ ለራሳችሁ ዩቲዩብ ክፈቱ። እስቲ ለራሳችሁ የሆነ አይዲያ ፍጠሩ። እስቲ ለራሳችሁ የሆነ ቢዝነስ ማግኛ መንገድ ፈልጉ። እስቲ ለራሳችሁ የሆነ ነገር አድርጉ። የምሬን ነው፣ ስሬስ ነው የምነግራችሁ። ገብቷችሁ ነው? እንትና እንዲህ ብሎ እንትና እንዳርጋ እንትን ያልተጻፈ ነገር ከምታነቡ እስቲ ለራሳችሁ የሆነ በቃ የሆነ ትክክለኛውን የሆነ ነገር ስንናገር ያዙ ይልቀቁኝ እሪክረዩ ዱንዱንዱንዱንዱ ብርቅ ነው እንዴ? ደግሞ ብርቅ ነው ወይ? እዲ እህቷ ሜላት አረገዘች። በቃ እሷም በቃ እንደው ሜላት እኮ በክብር አግብታ የቤተሰብ እግር ስሞ በቤተሰብ በልጅነት በሽማግሌ በሰርግ ተድራ ልልል ተብሎ የእናት እግር አስማ ሂዳ ነው። አንቺ እኮ ሂደሽ የዶላር ሱስ ያለባችሁ የመዳምን ቅመም ገንዘብ የድርሃም ሱሰኞች እናንተ እኮ የመዳምን ቅመሞች እናንተን እንወዳለን እኛ ከናንተ ላይ ነው የምንሰርገው ብላችሁ እኮ የመዳምን ቅመም ገንዘብ ለመብራት እኮ ድርሃም ፍለጋ ለመልቀም እኮ ዱባይ ድረስ የሄዳችሁ አውሬዎች አንድና አንድ ታርጌታችሁ ገንዘብ የሆናችሁ ሰዎች እኮ ናችሁ። ንገሩኝ ባዮች ማለት ነው። ያዙ ይልቀቁኝ እሪ ከረዩ የምትሉ ሰዎች ደግሞ አላችሁ። አይ ዶንት ኬር አባውንት ገብቷችሁ ነው። ስለዚህ ላይክ ሼር አድርጉ፣ አድርሱላቸው ለሩታና ለአብርሽ ማለት ነው። አድርሱላቸው ማለት ነው። የምየን ወደ አብየኛ አንፈራም አንኮራም፣ እውነቱን እንናገራለን። ትቀበያለሽ ተቀበይ፣ አትቀበይም ተለቅ ያለ ጉድጓድ ቆፍረሽ ወደ ውስጥ መግባት ትችያለሽ። ገባሽ? ስለዚህ ካረገሽ ቆየሽ ሳትዳሪ ምን ሳቲ ነው የገባሽው ቤቱ። ካረገሽ ቆየሽ አለሌ ስቲ ቆይተሻል። ይሄ ደግሞ ኦዲየንስ ያኔ እንዳይስቅባችሁ ሰው ሙድ እንዳይዝባችሁ ዝም ብላ ገብታ አረገዘች ሰርግ ሳይደረግ እንዳትባይ ዱባይ ሄድሽ መጣሽ ማለት ነው። ተጋብቶ የለም ምን ችግር አለ እንዲባል እስቲ ለኦዲየንስ ክብር የሌላችሁ ሰው ይነቃብኛል እንኳን የማትሉ ዱባይ ሄዳችሁ ከመጣችሁ ገና ሳምንታችሁ፣ ከተጋባችሁ ገና ሳምንታችሁ። እርግዝናው ፈጦ 3 ወር 4 ወር ያለፈው እርግዝና እስቲ ሂሳቡን እንኳን ስታወራርዱት በምን ሂሳብ ነው? በምን ሂሳብ ነው? ጉድ እኮ ነው። ውይ እንደው የመዳም ቅመሞች እስከኔው ጭምር እኮ ጭንቅላት ማይንድ ዜሮ፣ ዘማይንድ ዜሮ፣ ዘጭንቅላት ዜሮ፣ ዘማሰብ ዜሮ፣ ዘክሎሪክስ ደፈን ጭንቅላት። በቃ
ይሄ ነው እስከኔው ጭምር ማለት ነው። ያዙ ይልቀቁኝ ብትይ አዳሜ በቃ ሰፊ ጉርጓር መርጠሽ መግባት ትችያለሽ። እኔ ዘሙካ እውነቱን ከመናገር ወደ ኋላ አልልም። ለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። ቪዲዮን ሼር አድርጉና ለአብርሽና ለሩታ ቡችላዎች አድርሱልኝ ማለት ነው። እውነቱን ከመናገር ወደ ኋላ አልልም። ሀቁን ይዞ የሚራመድ ከኛ ጋር ሀቁን እንናገራለን። የዘሙካ ሚዲያ ከፖለቲካ ከሃይማኖት ከዘር የነጻ ሀቁን ይዘን ሀቁን ብቻ የምናወራበት ሚዲያ ነው ማለት ነው። ሀሳብ አስተያየታችሁም እናንተም በግልጽ ኮሜንት ላይ ማስቀመጥ ትችላላችሁ። አይሞቀንም አይበርደንም፣ እውነቱ ይሄ ነው። እናንተ ደግሞ ካንቺ በላይ እናውቃለን የምትሉ ሰዎች ደግሞ ደህና ናችሁ? እንዴት ናችሁ? እውነቱ ያለው እኛ ጋር ነው። አንቺ ከሰሜን መተሽ አውቃለሁ ብትይ እኛ ደውለን ከጎረቤት ሁሉ የሰማነው እያንዳንዱ መረጃ አለ ማለት ነው። እና ደህና ናችሁ ወይ? እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ አሸወይና ነው ወይ? ይመቻችሁ። ይሄንን ቪዲዮ ቢያንስ ላይክ አድርጉና ለሩታ ተብዬ አድርሱላት ማለት ነው። ለማለው ማለት ነው አድርሱላት። ጉራጌ 100 ልጅ ብትወልጂ ያሳድግልሻል፣ ችግር የለበትም። ግን ስታዩ በቃ ልጁን በደብተራ በምናምን አስተብትበሽ እዚህ ያደረሹ ማለት ነው። እናቃችኋለን እኮ እናንተ ስራችሁ ይሄ ነው ማለት ነው። እና ጉራጌ ደግሞ ስራ መሮጥ በቃ ደፋቃና ማለት ነው እንጂ ለእንደዚህ አይነት ነገር ጊዜም ቦታም ሰዓትም ስለሌለው እንግዲህ ልጁን አዞርሽበት ወደ ሩታ እንደሚመለስና ያደረግሽው ነገር የነቃብሽ ከመጣ እንደሚጠላሽ ስታቂ ማርገዝ እንዳለብሽ ተነገረሽ፣ አረገሽ ማለት ነው። ለማንኛውም ይሄንን ለማለት ተወዳለሁ። ቀንተች ነው ምናምን የምትሉ ሰዎች ልትኖሩ ትችላላችሁ። እኛ በልጅም በምንም አንቀናም ማለት ነው። ልጅም አለን። ልጅ ለሌላችሁ ልጅ ይስጣችሁ ማለት ፈልጋለሁኝ። እኛ ልጅም አለን፣ የባልም የልጅም ችግር የለብንም። ይሄንን ለማለት ተወዳለሁ። ያዙ ይልቀቁኝ ብቲ ገደል መግባት ትችያለሽ ማለት ነው። ወዳችኋለሁኝ እና በጣም ነው የገረመኝ። በቃ የምር እንዴ ሰውን በዚህ ልክ እንዴት ይሸውዳል? እንዴት በዚህ ልክ ሰውን ይሸውዳል? እኔ በጣም ነው የምትገርሙኝ የምር። እኔ አንዳንድ ጊዜ ይነቃብኛል እንኳን በሉ እስቲ ይነቃብናል በሉ በቃ እና ይነቃብናል፣ ሰው ይነቃብናል፣ የመዳም ቅመሞች ይነቁብናል። ከነቁብን መግቢያ የለንም፣ እነሱ ናቸው የሚያዩን ብላችሁ እንኳን እኮ ትንሽ እንኳን ለኛ ሞራል አይኖራችሁም? ለኛ ትንሽ እንኳን አታስቡ? ምን አይነት ፍጡሮች ናችሁ እናንተ? እንዴት ብትንቁን ነው? እስቲ ንገሩን። ድፍረታችሁ ጥግ ድረስ ነው። ድፍረታችሁ ማለት ነው ዘድፍረት ጥግ ባለጌዎች ማለት ነው። ገና ቄጣችሁን ሳጠርጉ እዚህ እንዲህ ነው ትላላችሁ። አስመሳዮች። አንዴ ቤት ገዛን፣ አንዴ ዱባይ ሄድን፣ አንዴ ቡታጀራ መጣን፣ አንዴ ከጽጌ ጋር ጀመረ፣ አንዴ ከፍቅር ጋር ጀመረ፣ አንዴ እንዲህ አለ፣ አንዴ በስንቱ ነገር ነው የምትሸውዱን። በነገራችን ላይ ብዙ የነቁ ልጆች ነቅተዋል። የእናንተንም ሚዲያ መከታተል አቁመዋል። በእናንተም መስራት አቁመናል። ምክንያቱም በዚህ ስንላችሁ በዚህ ስለምትሉ ከውሸታም ጋር ደግሞ ስለማንተባበር ትተን ነበረ። ግን ዛሬ ዘሙካ ለምን ዝምት ያለሽ መልስ ስጭ ስለተባልኩኝ ነው። በውስጥ ምንም እንደ ዘሙካ ፈትፍች እንጂ ምንሼ ነው ንገሪልን እንጂ ዘሙካ ስላላችሁኝ መጣሁ ማለት ነው እንጂ እኔ መናገር ፈልጌ አይደለም። ብዙ አይዲያዎች አሉኝ በራሴ። በእኛ እየሰሩ በእኛ እንትን እያሉ በእኛ ዶላር እየሰበሰቡ እንደገና እኛን ይናገራሉ ትላላችሁ። ማን ስለሆናችሁ ነው እናንተ? እኛ ቪዲዮ አጥተን ነው? ቪዲዮ ሞልቶናል። አይዲያ መች ጠፋ? ምድር ላይ ወሬ ብቻ እኮ ነው። ምድሩ ሁሉ ሀሜት ብቻ እኮ ነው። ምድሩ ሁሉ ወሬ ብቻ እኮ ነው። ወሬ መች ጠፋ? ወሬ መች ጠፋ? ወሬ እኮ ሞልቷል። ወሬና ምንድነው ሞልቷልና ወሬ ያልጠፋም ልላችሁ ነው። እንግዲህ መግቢያ ላይ ያያችሁት ስለነ ሩታና ስለ አብርሽ ነው። ያልገባችሁ ሰዎች ካላችሁ ማለት ነው። ወይኔ ጉዴ! የምር እኔ ሳቄ ይመጣል አንዳንዴ ሳስበው። እንዴ አንቺ ቀልድ እኮ አይደለም፣ ይሄ ትልቅ ነገር ነው አይደል? እየነገርሽ ያው ከዚህ በኋላ እኮ ብዙ ኃላፊነት ይኖርብናል ምናምን። ስለዚህ ያስጨንቀኛል። ገባሽ? ትክክለኛውን ነገር ንገሪኝ። አይደለም አራት ነው እያደገ ሲመጣ 3 ይሆናል። በስነ ስርዓት ምንም ሳታዞሪ ቅንድብሽን ሳታርገበኝ ነው ወደ እኔ እንዴት ዋ ብቻ ያርገው እና እኔ ችግር የለውም፣ ደስ ይለኛል፣ እቀበላለሁኝ፣ ምንም ችግር የለብኝም። ግን ደግሞ እንሂድ ሐኪም ቤት ዛሬ እንሂድ።
በዛጄ ተጠራጣሪ ያደረኩት እኮ በቃ እንሂድ፣ ችግር የለውም። እሺ እንሂድ ግን በቃ ደስ እንዲለኝ ነው። እሺ ሰላም ነሽ ሳይሆን ደስ እንዲለኝ ነው የምንሄደው። ቅር ብሎሽ ነው አላለኝም። ሲጀምር እኮ እርጉዝ ከሆነሽ ሲጀምር ክትትል ምናምን ያስፈልግሻል። ስለዚህ በዛውም ክትትል እንዲጀመር ብዬ ነው። ያስማማናል ግን አንተ ማለት ነው ወይኔ በገዛ እጄ ለምን እንዳልኳችሁ ታውቃላችሁ? አንደኛ የሆነ የተጠራጠርኩት ነገር እኮ አለ። አሁን ከዛ በፊት ከምታሳየው ነገር ውጭ ብዙ ነገሮችን አይቼባታለሁኝ። አሁን እዛ መተዳደሪያ ያላችሁ ሲጀመር ምን መተዳደሪያ ያላችሁ? መተዳደሪያችሁ ዩቱብ ነው። እሷም ዩቱብ ላይ ወጥታ መለፍለፍ ነው። አንተም ዩቱብ ላይ ወጥታ መለፍለፍ ነው። ተጣላን ነው፣ ተለያየን ነው፣ ሩታ ቤት ለቃ ሄደች ነው። ምን መተዳደሪያ ያላችሁና ከዩቱብ ውጭ ሲጀመር? እሷም ዩቱብን ዶላር ጣፈጣት፣ ትምህርቷን ተወች፣ አቆመች። ትምህርቷን ተምራ አልጨረሰች፣ ስራ አልያዘች። ምን አላችሁ ሲጀመር? አፋችሁን ትከፍታላችሁ። በእኛ ነው የምትኖሩት፣ በእኛ ዩቱብ ነው የምትኖሩት። በእኛ ዩቱብ እየሰራችሁ በቃ ሁሌ አመጉስኝ፣ ሁሌ ጥሩ ነገር ንገሩኝ፣ ሁሌ እንዲበሉኝ ትላላችሁ። እዛ ሰነሰገጤዎቹ በጎቹ የሚሉት የሚከተሏችሁ ይከተሏችሁ። እኛ እነዘሙካ አዲስ አበባ ውሃ ጠብሰን ያደግን ልጆች ነን። መርካቶ ቀዳዳ ብረት ድስትና ቀዳዳ ልብስ ስንሸጥ የኖርነን። እሺ አንሸወድም። እዛ እነሰገጤዎቹን እነሰሜኖቹ ምናምን ሸውዳቸው ምስኪኖቹን ባላገሮቹን ማለት ነው። ሲጀመር ምን መተዳደሪያ ያላችሁ? ከዩቱብ ውጭ ዩቱብ ቢዘጋ እኮ ምንም መተዳደሪያ የላችሁም። እኛ እኮ እንደ ትርፍ ዕቃ ነው በቃ ምናየው። ዩቱብን እንደ መደበሪያ ነው የምንቆጥረው። እድሜ ለመዳም እድሜ ለጉልበታችን። ስለዚህ እናንተ እኮ ዩቱብ ቢዘጋ እኮ ምንም መተዳደሪያ የላችሁም። አዳሜ ማለት ነው ምድረ ክፍታፍ። ነገ ደግሞ አመማት፣ ነገ ደግሞ አስታወቃት፣ ነገ ደግሞ ቀዘነች ብለህ ነው የምትመጣው። ሌላ ምን አለ? ተጣለ። እስቲ ሩታ መጀመሪያ ማለት ነው ልጅ ከመውለድሽ በፊት ጤነኛ ልጅ እንድትወልጂ በቃ የእናትሽ ምርቃቱ ሰጂ፣ እናትሽን አፉ በይኝ በያት። እስቲ እንደ ሰው በክብር ልብስ ይዘሽላት ሂጂ። እናቴ ይቅር በይኝ በያት። እግሯ ስር ውደቂ። እስቲ ከባልሽ ጋር አብራችሁ እናትሽ ቤት ሂዱ። እስቲ በእናትሽ ቤት ተመርቀሽ ተሰርጎልሽ ሂጂ። እስቲ እንደው ቤተሰብ ሳይድራችሁ ድርሃም ፍለጋ ዱባይ ለዱባይ ሂዳችሁ ከዱባይ መልስ ደግሞ አረገዝን አፋችሁ ሞልታችሁ። ኧረ እንደው አሳፋሪዎች ናችሁ። ውይ እንደው መሞት ይሻለኛል እውነት። ጉራጌ እንዲያረግም ያው አንቺ መቼም ቄሮ ነሽ። ጉራጌ እንደው እንዲያረግም መቼም እሱም አዙረሽበት ነው እንጂ አብርሽ የጉራጌ ልጅማ እንደዚህ አይደለም። እንደው ሳይፈልግ የገባበት ነገር ይኸው እንዲፈልገው አድርጋ እንዲወደው አድርጋ ቃልቻ ለቃልቻ ቤት ሄዳ ልጁን ትብትብትብ አርጋ እንደው እንዲያደረገችው። አይ አብርሽ እንደው መውጫህን ያዘጋጅልህ ከዚህ ሴትዮ አለሌናት እስከ እናቷ ማለት ነውና ከዚህ ሴትዮ ፈጣሪ ገላግልህ ጸሎቴ ነው። ወዳችኋለሁ። ሐሳባችሁን ኮሜንት ላይ አስቀምጡ። ባይ ባይ።